ሰላማችሁ የብዛ ውድ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? እኔ በእውነት እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ ነው የምላችሁ የኔ ወዶች በአዲስ ቪዲዮ የመጣሁት በሰፈሬ ነው ማለት ነው። እቺም ሰፈሬ ናት የኢትዮጵያ ማለት ነው። እዚህ ያለሁበት የዛሬውን ሳይሆን ያደኩበትን እና እስኪ እያየኋት ማለት ነው። እንደውም ስጠረበችኝ እስኪ ቆይ ለውድ ቤተሰቦቼ ላስጎብኛችሁ ብዬ ይዣት ብቅ ብያለሁ ማለት ነው። እና እስኪ የጨነቃችሁ የደበራችሁ ምናምን አረፍ በሉት ጎብኘት እያደረጋችሁ ማለት ነው። ሀገራችሁ የኛ ወድ ሀገር በተፈጥሮ ያማረች የለመለመች ውድ ሀገር እኮ ኢትዮጵያ ብቻ ናት። የምር እንጂ ሀገሬን በጣም ነው የምወዳትና ኢትዮጵያ የእውነት ፍቅር ያለፈው የድሮ ፍቅሯ አንድነቱ፣ መተሳሰብ፣ ሰላም ይመልስልን። ይምር በተፈጥሮ ያማረች ሀገራችን እግዚአብሔር እንድትለመልም ያደርግልን። አሁንም ነገም ወደፊትም ጠላቶቿን ያስቆምልን ማለት እፈልጋለሁ። እና እኔ እስኪ እርፍ ያልኩባትን የተመሰጥኩባትን ውድ ሰፈሬን ላስጎብኛችሁ እና እስኪ ኮሜንት ላይ ባይሆን ሰላምሽ ይብዛ የሀገሬ እያላችሁ ጻፉ ማለት ነው። ከዛ ደግሞ ላይክ፣ ሰብስክራይብ፣ ሼር ደግሞ ማድረግ አትርሱ። የምር አያልቅ ይሄን ያህል ምንድን ነው መሰሰት? አይታችሁ ለምንድን ነው ሰብስክራይብ ሼር የማታደርጉት? ነውር ነው የምር ደስ አይልም። እና ምን አለ መሰላችሁ ሀገራችን ሸዋ ወንዛችን አባይ አንዳንድ ቀን እንኳ ብቃቴም ወይ አለዘፈኝ አንዳንድ ቀን ይዘናት ብቅ እንበል ብዬ ነው።